ትልቅ አገልጋይ የሆነ ሰው ቸርች ውስጥ በስክሪን በደንብ ነው የምትታየው። እጅ እየጫነች ያው ትጸልያለች። ስሟን መጥራት ስላልፈለግኩ ነው እኔ። እጅ እየጫነች ትጸልያለች ለህዝቡ እና ለህዝቡ እየጸለየች ህዝቡ እየተንቀጠቀጠ ነው የሚቀበለው። በቃ ዋናው ሰውዬ ደግሞ ወደ ግራ ቆሞ ሃሌሉያ ያለ እንትን ያደርጋል ማለት። ይሄ ማለት እኛው ሀገር እኛው ቤተክርስቲያን ታዋቂ ቤተክርስቲያን ነው። ስሙን መጥራት ቴሌቪዥን ጣቢያ አላቸው። እሺ ከ10 ዓመት በላይ ሆኑ ማለት ነው። እና እኔ በጣም ግራ ገብቶኝ ዝም ብዬ አይ ነበረች ልጅ እና ሁሌ ጥያቄ ነበር። እኔ ደብረ ዘይት አሁንም አገልግሎት ጸሎት ሄጄ ስመለስ ጌታ ሉሲፈር ዛሬ በቃ ዘንዶ እንደሚወድቅ ነገር ይወድቃል ብለው ከዛ ስመጣ እሷ ትደውልኝና ምን ትለኛለች? ሴቶች ይዤ ልመጣ ነው እና ታውቀኛለች እንግዲህ እና ቃታሉ እና እንደዚህ ይሆናል ብዬ አልጠበቅኩም። ከዛ በኋላ ብዙም አንገናኝም። በአመት በ6 ወር በ7 ወር አንዴ ነው የማገኛቸው። ስለዚህ ብዙ አንገናኝም፣ ግን አውቃታለሁ በማወቅ። ከዛ በኋላ ልክ ተቀጥራታለሁ። ሴቶቹን ይዛ መኪና ይዘው ሁሉም ሀብታም ናቸው። መኪና ይዘው ይመጡት። እኔም ከጸሎቴ ቤቴ ስመጣ እነሱም ሲመጡ እኩል በሬ ላይ ተገናኘን። ያኔ ገና ቤተክርስቲያን አልተከልኩም እኔ። ከዛ በኋላ እሷ ከእሷ ፊት ለፊት እኔ ቁጭ አልኩ። እሷ ደግሞ ከኔ ፊት ለፊት ልክ እንደኔና እንዳንተ ቁጭ አለች። በመደዳ ደግሞ ሌሎቹ ቁጭ አሉ። እሷ ወደ በሩ ጋር ባለው ሶፋ ላይ የተቀመጠችው። ቁጭ ብዬ ገና ቃል መናገር ሲጀምር መንፈሱ ወደቀ ማለት ነው። ሲወድቅ እኔ ማመን አቃጠረው ብዬ ከዛ በኋላ መንፈስ ቅዱስ እሳሪ ዋለኝና እሱን አስሬ ባልዋለች። እንግዲህ አገልጋይ ነች መድረክ ላይ አንቀጠቀጠች ይገባል ነው እኮ ማለት መንፈስ በቃ መንፈስ ቅዱስ ገባ የሚታወቁ ሰዎች ናቸው። አሁን ስማቸውን በጣም ሰው መነጋገሪያ የሚያደርገው ስለዚህ ይቅርብን እና አሁን እንዲሁ ተሰውሮ ልናገረው። ከዛ በኋላ የሚታወቁ ሰዎች ነው አንቺ ነብይ አንቺ ውስጥ ያለው ግን ልጅቷ በኋላ ስነግረኝ እኔ እጠራጠራለሁ ራሴን አለች እና ስትነግራቸው ግን ምን ይሄን የመሰለ ጸጋሽ ነው ቁጭ ብሎ እንደዚህ ሆኖ እንዲህ ነው የሚባላቸው ብዬ አምናለሁ። ግን መንፈሱ ከወደቀ በኋላ እነዛ ሯት የመጡት ለቀቃቸው። መንፈስ ብዙ የሚታወቁ ሴቶች ተውን ስማቸው ባልጠራጥሩ ነው ለቀቃቸው ብቻ እና ለቀቃቸው። ከለቀቃቸው በኋላ ለቋቸው እግዚአብሔርን አመስግነው ሲያዩ ያው ትንሽ እሷም ጮሆ እንዲወጣ አደረግኩና ያው ትንሽ ብዙም አይደለም እንዲወጣ አረግኩና በቃ ያው ጸጋው እንዳለ እንዲያምኑ ብዬ አመስግኝ ያልኳት ቆማ አመስገነች። ከዛ በኋላ ጠሯት ወደኋላ። እሷ አሁን ማልቀስ ጀምራለች። ከዛ በኋላ እሱ ከሸኛል በኋላ መጸለይ ጀመርኩ። መንፈሱ የተናገረው እንትነች አለ እነዚህ ሴት በተመሳሳይ ጾታ የሚገናኙ ይሉ ወይ ሴትና ሴት እንደሱ አይነት ናት እሷ። ስለዚህ ብዙ ሰዎች በቁጥር ነው የነገረኝ መንፈሱ ብዙ ሴት